ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች የዕለቱን ዜናዎች አዘጋጅተን ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከ50 ሚሊዮን በላይ መራጮች የተመዘገቡበት ሰባተኛ የኢትዮጵያ ጠቅላላ ምርጫ ድምፅ መሰጠት ተጀመረ። ጠቅላይ ሚኒስትር አብይ አህመድ በበሻሻ በመገኘት ድምፅ የሰጡ ሲሆን የምርጫውንም ውጤት በጸጋ እንቀበላለን ሲሉ ገልጸዋል። ህወሓት ከግንቦት 16 ጀምሮ ሲያካሄድ የነበረውን የማዕከላዊ ኮሚቴ ጉባኤውን አጠናቆ የቀድሞ ዋና አመራሮች ከስልጣን ማሰናበቱን ገለጸ። የአሜሪካና ኢራን ውጥረት በድጋሚ ወደ ከፍተኛ ወታደራዊ ግጭት ተሸጋግሯል። በመካከለኛ ምስራቅ አዲስ አደጋ እያንዣበበ ነው። እነዚህንና ሌሎች የሀገር አቀፍና ዓለም አቀፍ የዕለቱ ዜናዎችን በዝርዝር እንመለከታለን። የቻናላችን ቤተሰብ ያልሆናችሁ ፎሎ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰባተኛ ዙር ጠቅላላ ምርጫ በመላ ሀገሪቱ ተጀምሯል። ሰባተኛ ዙር የኢትዮጵያ ጠቅላላ ምርጫ ዛሬ ግንቦት 24 2018 መራጮች በየምርጫ ጣቢያቸው በመገኘት ድምጻቸውን እየሰጡ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው ከትግራይ ክልልና ከአንዳንድ አማራ ክልል አካባቢዎች በስተቀር ምርጫው በአብዛኛው ሀገሪቱ ክፍሎች እየተካሄደ ነው። ለዚህም ምርጫ ከ50 ሚሊዮን በላይ ዜጎች በመራጭነት የተመዘገቡ ሲሆን ይህም ለአገሪቱ አዋቂ ህዝብ ከ2/3 በላይ እንደሆነ ተገልጿል። በሌላ በኩል ቦልዱ ተመዝግቦ ሲንቀሳቀሱ የነበሩ አንዳንድ መገናኛ ብዙሃን በተወሰኑ አካባቢ ስራ እንቅስቃሴያቸውን ማቆማቸውን ብሔራዊ ምርጫ ቦርድ አስታውቋል። ጠቅላይ ሚኒስትር አብይ አህመድ በበሻሻ በመገኘት ድምፅ ሰጥተዋል። ከድምፅ መስጫ በኋላ ከምርጫው የሚመጣውን ማንኛውንም ውጤት በጸጋ ለመቀበል ዝግጁ መሆናቸውን በመግለጽ ሰላማዊና ስርዓታዊ ሂደት እንደሚኖር ያላቸውን ተስፋ አጉልተው ገልጸዋል። በዚህ በሰጡት መግለጫቸው የኢትዮጵያ ታሪካዊ ጠላቶች ብለው በጠሯቸው ቡድኖች ሰላማዊ ምርጫ እንዳይካሄድ ለማድረግ በቁጥጥራቸው ስር ያሉትን ኃይሎች በስፋት ማሰማራታቸውን ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር በተካሄደው የድምፅ አሰጣጥ ላይ ተሳትፈዋል። ይህ በእንዲህ እንዳለ ምርጫው በተለያዩ የምርጫ ጣቢያዎች በተቀላጠፈ ሁኔታ ሲካሄድ፣ በአማራ ክልልም በርካታ አካባቢ መራጮች ድምፃቸውን መስጠታቸውን ቀጥለዋል። በሌላ በኩል ደግሞ የኢዜማው መሪ ኢዮብ መሳፍንት በአዲስ አበባ ወረዳ 9 ቀርቆስ ክፍለ ከተማ ድምፅ ሰጥተዋል። ከድምፅ መስጫ በኋላ እንዳሉትም እስካሁን ድረስ በመላ ሀገሪቱ በምርጫ ሂደቱ ውስጥ ምንም አይነት የጎላ ችግር እንዳልገጠማቸውና ሂደቱ በአጠቃላይ ስርዓታማና በሚገባ የተደራጀ እንደሆነ ገልጸዋል። የህወሓት ማዕከላዊ ኮሚቴ በመቀሌ ለአንድ ሳምንት የቆየ አስቸኳይ ስብሰባውን አጠናቋል። ፓርቲው እንደገለጸው ውስጣዊ ድርጅቱን ተግዳሮቶች ገመገመ በኋላ በርካታ ከፍተኛ ባለስልጣናት ላይ ለውጦችንና የዲሲፕሊን እርምጃዎችን መውሰዱንም አስታውቋል። ድርጅቱ ደህንነትን ለማረጋገጥ የተፈናቀሉ ሰዎችን ወደ ቀያቸው ለመመለስ ማመቻቸትና የትግራይ ጥቅም ለማስጠበቅ ቁርጠኛ መሆኑን ተናግሯል። ኮሚቴው በትግራይ ክልል አስተዳደር ውስጥ የአመራር ሽግግርን ጨምሮ አዲስ ካቢኔ መመስረቱን ገልጿል። ህወሓት የክልል ምክር ቤት ለውጦች እንደሚያመጣና አዲሱ አመራር የክልሉ ቁልፍ ተግዳሮቶችን ለመፍታት ላይ እንደሚያተኩር ቃል ገብተዋል። በአሜሪካና ኢራን መካከል ያለው ውጥረት ወደ አዲስ አደገኛ ደረጃ እየሄደ መሆኑ ተዘግቧል። ሁለቱም ሀገሮች ቀጥተኛ ወታደራዊ ጥቃት እንደተለዋወጡ ሲገልጹ አሜሪካ የድሮን ጥቃት ከተደረገባት በኋላ የኢራን ራዳር እና የድሮን ማዘዣ ጣቢያዎች ላይ ኢላማ እንዳካሄደች ገልጻለች። በምላሹም ኢራን በክልሉ ውስጥ የአሜሪካ ጦር የሚጠቀምበትን የአየር ጣቢያ ላይ ጥቃት መፈጸሙ ተነግሯል። ግጭቱ በአካባቢው ባሉት ሀገሮች ውስጥ እየተስፋፋ ሲሄድ አዲሱ የሚሳኤል እና የድሮን እንቅስቃሴዎች መመዝገባቸው ተጠቅሷል። በሆርሙዝ ስትሬት በሚፈጠረው መስተጓጉል ምክንያት የነዳጅ ዋጋ ከፍ ብሏል። ዓለም አቀፍ መሪዎችም ሁኔታውን በዲፕሎማሲያዊ መንገድ መፍትሄ እንዲያገኝ አስቸኳይ ጥሪ እያቀረቡ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።